ቁርአንን በአእምሯችን ተረድተን በልባችን እንድናኖር ያስተማሩን ምሁር ባነጋገር ስልታቸው ለተራ ሰዎች ስንቅ ለዑለሞች ደግሞ ጥበብ እስኪሆን ድረስ ዕውቀትን ያስፋፉ አላህን በመታዘዝ ልቦችን ሕያው ያደረጉ እንዲሁም የአላህን ፍቅር ልባቸው ውስጥ ያሳረፉና የመኖርን ፍቅር አላህን በመታዘዝ ያደረጉ የቁርአን ተርጓሚ ብቻ ሳይሆኑ ነፍሳትን ወደ ብርሃን የሚመሩ የነፍስ ተርጓሚ ናቸው። ሲናገሩ እምነት ራሱ የሚናገር ይመስላል። በሚሊዮኖች ልብ ውስጥ ትልቅ አሻራ ያሳረፉ ልዩ ምሁር ሼኽ ሙሐመድ ሙተወሊ አልሸዕራዊ يقول الله عز وجل يا ابن آدم لا تخافن من ذي سلطان ما دام سلطاني باقيا. ሼኽ ሙሐመድ ሙተወሊ አልሸዕራዊ የኢሮፓያን አቆጣጠር በ1911 በግብጽ በፈቅሃሊያ ጠቅላይ ግዛት ውስጥ በደቃዱስ መንደር ውስጥ ከትሁት ቤተሰብ ተወለዱ። ከልጅነታቸው ጀምሮ አእምሯቸው ፈጣን ነበር። የ11 ዓመት ልጅ እያሉ መላውን ቅዱስ ቁርአንን ማሐፈዝ ቻሉ። ይህም አስተማሪዎቻቸውንና ቤተሰቦቻቸውን አስደነቀ። የመጀመሪያ ደረጃ ትምህርታቸውን ካጠናቀቁ በኋላ አልአዝሃር አልሸሪፍ መድረሳን ተቀላቀሉ። በዚያም የሸሪዓ ሳይንስና የአረብኛ ቋንቋን ተማሩ። የግጥምና የሥነ ጽሑፍ አፍቃሪ ነበሩ። እናም በአጻጻፍ ዘይቤው ላይ ቁርአንን ሲተረጉሙ የሚለይ የውበት ባህሪን ጨምሯል። በወጣትነት ዘመናቸው ሐሳባቸውን በማቅረብ በድፍረት ይታወቁ ነበር። ነገር ግን ሁልጊዜ ሃይማኖታዊና ሞራላዊ እሴቶችን ያከብራሉ። حين يقول الحق سبحانه وتعالى لرسوله وإنك لعلى خلق عظيم فليس هو الخلق المتواضع عند البشر ولكنه الخلق المطلوب لله. ሼኽ ሸዕራዊ የዳዕዋ ስራቸውን የጀመሩትና ዋና የዳዕዋ ቦታቸው በግብጽ ነበር። ሆኖም በሳውዲ አረቢያና በሌሎች ሀገራት የትምህርትና የሃይማኖት ስራዎችን ሰርተዋል። ይህ እንቅስቃሴያቸው ስለ የተለያዩ ባህሎችና ስለ ሃይማኖት ያላቸውን ጥልቅ ግንዛቤ በመጨመር ልምዳቸውን ጨመረ። ሼኽ ሸዕራዊ ልዩ በሆኑ የቁርአን አተረጓጎም ይታወቃሉ። ሁሉም ሰው ሊረዳው በሚችል ቀላል መንገድ ጥልቅ ትርጉሞችን ማውጣት ላይ ትኩረትን ያደርጋሉ። بعثنا عليكم عبادا كلمة عليكم تفيد الايه العلو والسيطرة. بعثنا عليكم عبادا لنا ولي بأس شديد فجاسوا خلال الديار يعني ما فيش حد قدر يتسرب ايه منه. ايوه ሸዕራዊ ሙፈሲር ብቻ ሳይሆኑ አስተማሪና ሙሐዲስም ነበሩ። ሁልጊዜ ሃይማኖታዊ ጽሑፎችን ከሰዎች የዕለት ተዕለት ኑሮ ጋር ለማገናኘት ይፈልጋሉ። የአነጋገር ስልታቸው በጥበብ የተሞላና አድማጮችን የሚማርክ ታሪክ ነበረው። በጣም ዝነኛ ስራቸው የቅዱስ ቁርአንን ጥቅሶች ለመተርጎም በቴሌቪዥን የቀረቡበት ኸዋቲር አልሸዕራዊ ፕሮግራም ነበር። በቀላልና በሚያስደስት ዘይቤያቸው በሁሉም ዕድሜና ደረጃዎች ያሉ ሰፊ ታዳሚዎችን ለመሳብ ቻሉ። ሸዕራዊ በእርጋታ ይቀመጡና ግርማ ሞገስና እምነት በተሞላ ድምፅ ሲናገሩ ንግግራቸው ያለ ፍቃድ ወደ ልቦች ይገባል። فقال أحدهما يا ربي إن هذا ظلمني فخذ لي حقي منه. قال بماذا؟ أقول لك حقك إزاي؟ قال أعطني من حسناته قدر ما أساءني ليست له حسنات. ሸዕራዊ ትልቅ ዝና ቢኖራቸውም ትሁትና ለሰዎች ቅርብ ነበሩ። በወቅታቸው ራሳቸውን ከፍ አላደረጉም። ሁልጊዜ ፈገግ የሚሉ በጎ አድራጊና ድሆችን እንዲሁም ችግረኞችን ለመርዳት የማያመነቱ ነበሩ። ዳዕዋ በቃላት ብቻ ሳይሆን ለሌሎች ርህራሄና ፍቅርን የሚያሳይ ተግባር እንደሆነም ያምኑ ነበር። ስለ ሼኽ ሙሐመድ ሙተወሊ አልሸዕራዊ ከተነገሩ በጣም አስደናቂ ከብዙ ታሪኮች አንዱ ትህትናቸውና ከተራ ሰዎች ጋር ያላቸውን ግንኙነት ያሳያል። በአንድ ወቅት ሼኽ ሸዕራዊ በመስጂድ ውስጥ ዳዕዋ ካደረጉ በኋላ ሲወጡ እጅግ በጣም ብዙ ህዝብ እጃቸውን ለመጨበጥ ወይም እሳቸውን በጨረፍታ ለማየት ትልቅ ግርግር ፈጠረ።
ሰዎች ለሻዕራዊ ያላቸውን ፍቅርና አድናቆት እጅግ አስደናቂ ስለነበር ሻዕራዊ ለመውጣት ወደ መኪናው ሲገቡ ህዝቡ መኪናውን ጥቂት ርቀት ተሸክሞ ከመሬት ላይ አነሳው። ምንም እንኳን ይህ ከፍተኛ የፍቅር መግለጫና አድናቆት ከህዝቡም ቢያገኙም ሼኽ ሻዕራዊ ትሁት ሆነው ቀጥለዋል። በመጨረሻ ህዝቡን ካረጋጉና ከህዝቡ ከተለዩ በኋላ በዙሪያቸው ያሉትን ሰዎች ያስገረመ የትህትና ተግባር ፈጸሙ። ሰዎች ሰውን የቱንም ያህል ቢወዱም ሁሉም በአላህ ፊት እኩል መሆናቸውን ለማስታወስ ሽንት ቤት ለማጽዳት በጸጥታ ሄዱ። አብሯቸው የነበረ ሰው ለምን ይህን እንደሚያደርጉ ሲጠይቃቸው ልባቸውን ለማስተካከል እንደሆነ በማራኪ አገላለጽ ነገሩት። ይህ ታሪክ የሼኽ ሻዕራዊ ጥልቅ ትህትናና ስለ ሰው ተፈጥሮ ያላቸውን ጥልቅ ግንዛቤ የሚያሳይ ነው። ዝና ወይም አድናቆት በልባቸው እንዲነካ ፈጽሞ አልፈቀዱም። ሁልጊዜ ራሳቸውን በእስልምና መርሆችና ለአላህ መገዛት አሳልፈው የሰጡ ታላቅ ዓሊም ናቸው። ሼኽ መሐመድ ሙተወሊ አልሻዕራዊ በተወለዱ በ87 ዓመታቸው ሰኔ 17 ቀን 1998 ከዚህ ዓለም በሞት ተለዩ። ነገር ግን ምንም እንኳን እሳቸው ቢያልፉም የእርሳቸው ውርስ በሚሊዮኖች የሚቆጠሩ ሰዎችን ለማነሳሳት በመጽሐፎቻቸውና በቀረጾቻቸው አማካኝነት ይኖራል። የሼኽ ሻዕራዊ ታሪክ የአንድ ምሁር ህይወት ብቻ ሳይሆን ጥሩ ቃላት እንዴት ልብን እንደሚለውጥና ትውልድ እንደሚገነባ የሚያስታውስ የእምነት ጉዞ ነው። وأن يبارك فيه وأن يبارك له وأن يجعلكم أسوة كما سبقتم إلى هذا المعنى وأن يجعل فيما مع المسلمين أسوة بكم في أن يعز بهم الإسلام وأسأله سبحانه وتعالى